إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله وبعد እንደሚታወቀው አላህ ሱብሓነሁ ወተዓላ ዘመናትን ያገለባብጣል፣ ይቀይራል፣ ቀንን በሌሊት ይተካል፣ ወሮች በወሮች ተተክተው አመታት ተከትለው እድሜያችን ይነግዳል። በእነዚህ የዘመን ሂደቶች መካከል አላህ የመረጣቸው ቀናትም አሉ። አላህ የፈለገውን ይፈጥራል፣ ከፈጠረው ደግሞ የፈለገውን ይመርጣል። ወረቡከ የኽሉቁ ማ የሻእ ወየኽታር ማ ካነ ለሁሙል ኺያራ። ጌታ የፈለገውን የሻውን ይፈጥራል እንደዚሁም ይመርጣል ይላል። ከተመረጡ ጊዜያት መካከል በአመት 2 ጊዜ የምናከብራቸው ክብረ በዓላት አሉ። የዒድ ቀናት ናቸው እና በእነዚህ የዒድ ቀናት ውስጥ የሚከናወኑ የተለያዩ የአምልኮ ተግባራት ከመኖራቸው ጋራ ብዙዎቻችን እነኚህን በምን መልኩ መፈጸም እንዳለብን ትኩረት ሰጥተን እንማር ወይ እናጠና ይሆናል እንጂ ከነዚህ የሚወሰዱ ተግባራዊ ቁም ነገሮችን አናስተውል ይሆናል። ከዚህ አንፃር በዒድ እና በዙሪያው ያሉ ሰዎችን ከተለያዩ ታላላቅ እውነታዎች ጋራ ሊያገናኙ የሚችሉ ቁም ነገሮችን አንስቶ ማስተዋል የህይወታችንን ሂደት በአጠቃላይ እንድናስተውል የሚጋብዝ ይሆናል። እንዲሁም በውስጣቸው ያሉትን መልካም ተግባራትንም ስንተገብር ጥበባቸውን ሙሉ ለሙሉ መረዳት ባንችል እንኳን ይህ በጥቅሉ ህይወታችን እና አላህ በደነገገልን ደግሞ ሙሉ የዲን መስመር ላይ የሚያሳድረውን ተግባራዊ ተጽዕኖ እና የሚያንጸባርቀውን ተግባራዊ ትምህርት እንድናስተምር፣ እንድናስተዋል እና እንድናስተነትን ይጋብዘናል። ወልዛሊክ በዚህም ርዕስ ላይ ብቻ ሳይሆን በሌሎችም ጉዳዮች ላይ ሁሉ ሰዎች አእምሯቸውን እያሰሩ ከእያንዳንዱ ነገር ፍሬዎችን እየለቀሙ ጉዟቸውን ቢገፉ የኑሯቸው ጥፍጥናም ይጨምራል። ከዚህ አንጻር ነው አንዳንድ ኢስላም ሊቃውንት ወዓላ ወጅህ الخصوص الحافظ ابن رجب لطائف المعارف በተባለው መጽሐፋቸው ላይ كل ما في الدنيا يذكر بالآخرة ይላሉ። በዱንያ ያለ ነገር ሁሉ አኺራን የሚያስታውስ ነው አሉ። ስለዚህ በዱንያ የሚያልፉ ቀናት፣ ጊዜያዊ የሆኑ የአምልኮ ተግባራት፣ ከዚያም በኋላ የሚመጡት በዓላት እና ሰዎች የሚያጋጥሟቸው ደስታ ወይም የደስታ ተቃራኒ የሆኑ ስሜቶች ሁሉ የአኺራን ህይወት እንድናስታውስ የሚጋብዙ ናቸው ይላሉ። እና ይህንን ካወቀን የዒድን ጽንሰ ሐሳብ ወይም ደግሞ የተደነገገበትን ዋነኛ ምክንያትና ሚስጥር አንድ ሰው ከዚህ በፊት እንዳልኩት ሙሉ ለሙሉ መረዳት ባይችልም ግን ከዚህ የሚፈለገው ዋነኛው ቁም ነገር ምን እንደሆነ ለመረዳት የተደነገጉትን አስተምህሮቶች ከላይ እስከታች ማስተዋል ትልቅ ጥቅም አለው። እና ከዚህ አንጻር የዒድን ድንጋጌዎችን ሙሉ ለሙሉ በዝርዝር ባናነሳ እንኳን የተወሰኑትን እያወሳን ከነዚህ ጋር በተያያዘ ሰዎች ሊቀስሟቸው የሚችሉ ተግባራዊ ቁም ነገሮችን በአጭሩ ለመጠቆም እንሞክራለን ማለት ነው። በቅድሚያ ከዚህ በፊት እንዳልኩት የቀናት መቀያየርን በዒድ በኩል ማስተዋል ይቻላል። ባለፉት ዓመታት ያከበርናቸው ዒዶች በዚያ ቅጽበት ዒድ ደረሰ ብለን በዝግጅት እነዚህን ቀናት አሳልፈን ብዙም ሳንቆይ ተመልሶ ያኛው ዒድ ራሱ አመቱን ጠብቆ ይመጣል። ከዚህም በኋላ እንደዚሁ ይሄኛው የዒድ በዓል
ደረሰ ይባላል። በዚህ መልኩ ሩቅ የሚመስሉን ቀናት ቅርብ ሆነው ጭራሽ አልፈው ከማለፍም አልፎ ተረስተው በህይወታችን ላይ የነበራቸው ተጽዕኖ ደብዛው ሊጠፋ ይችላል። ግን ይህ የህይወታችንን አካሄድ የሚያሳይ ነው። ምን ያህል ሳናስበው ወደ ቀብር እየተጓዝን እንደሆነ፣ ምን ያህል የአኺራ ጉዟችን እየፈጠነ እንደሆነ ሊያስታውሰን ይገባል። ይህንን ማስተዋል የአላህ ባሮች አንድ መገለጫ ነው። وهو الذي جعل الليل والنهار خلفة لمن أراد أن يذكر أو أراد شكورا الله السنو ሌሊትና ቀንን የሚተካከው ያደረገው። ኺልፈተን የሚለውን ቃል አስመልክቶ የኢስላም ሊቃውንት ሁለት አይነት ተፍሲር ሰጥተውታል። የመጀመሪያው አሁን እንዳልኩት የሚተካካ ማለት ነው። ስለዚህ ቀን ይመጣል፣ ሌሊት ይመጣል። ቀን ሌሊትን ተክቶ ከዛ በኋላ ሌሊት ቀንን ተክቶ ጊዜ እየነጎደ ይሄዳል። يعني يخلف بعضه بعضا ማለት ነው። ከኢብኑ አባስ እና ከአንዳንድ የእሳቸው ተማሪዎች ደግሞ እንደተወሳው የዚህ ሌላኛው ሁለተኛው ትርጉም ደግሞ የተለያዩ يعني يخالف بعضه بعضا ማለት ነው። ምን ማለት ነው? ቀንና ሌሊት ይለያል። ይሄ ብርሃን ያለበት፣ ይሄ ጨለማ ያለበት ነው። እንደዚህ ያሉ የቀናትም ይዘት በተለያየ መልኩ ሰዎች ስራቸውን ሊሰሩባቸው የሚችሉ ሆነው ያልፋሉ ማለት ነው ይላሉ። ግን አላህ ነው ይህንን ሁሉ የሚያደርገው። ሌላ ቦታ ላይ يقلب الليل والنهار እንደሚለው ሌሊትና ቀንን ያገለባብጣል። وهو الذي جعل الليل والنهار خلفة لمن أراد أن يذكر أي يتذكر ማለት ነው። ማስታወስ ለፈለገ ሁሉ አላህ Subhanahu Wa Ta'ala እነኚህን ቀናት የሚተካኩ አድርጓቸዋል። ምን ነው የሚያስታውሰው? ብዙ የሚታወሱ ነገሮች አሉ። ብዙ ቁም ነገሮች እና ጭብጦች ይወሰዳሉ። እና ይህንን አስመልክቶ የኢስላም ሊቃውንት የምናስታውሳቸው ነገሮች ብዙ እንደሆኑ፣ የእድሜያችን መንጎድ ወደ ሞት እየተጠጋን ስለመሆኑ፣ የአላህን ታላቅነት ሌሊትና ቀን እንደዚህ ሲቀያይር አንዱ ሌላውን ቀድሞ የሚመጣ ሆኖ አይደለም። በተምታታ መልኩ ያለ አግባብ እየተሽቀዳደሙም አይደለም። ሁሉም በምህዋራቸው ላይ ይጓዛል እንደሚለው ስለዚህ የፀሐይ ሂደት፣ የጨረቃ መውጣት፣ ሌሊቱ ቀኑ መፈራረቁ ሁሉ ለሙእሚኖች ትልቅ ተግሳጽ ነው። ለዚህ ነው አላህ Subhanahu Wa Ta'ala إن في خلق السماوات والأرض واختلاف الليل والنهار لآيات لأولي الألباب الذين يذكرون الله قياما وقعودا وعلى جنوبهم ويتفكرون في خلق السماوات والأرض ربنا ما خلقت هذا باطلا سبحانك فقنا عذاب النار. يعني المؤمنون مجلجة سماياتنا ምድርን አላህ መፍጠሩ ወይም የሱ አፈጣጠሩ ውስጥ እንደዚሁም የሌሊትና የቀን መፈራረቅ ውስጥ ለአእምሮ ባለቤቶች ምልክቶች አሉ ይላል። እነማን ናቸው? الذين يذكرون الله قياما ቆመውም ቢሆን አላህን የሚያወሱ፣ وقعودا ቁጭ ብለውም ቢሆን وعلى جنوبهم ተኝተውም ተጋድመውም ቢሆን ويتفكرون في خلق السماوات والأرض የሰማያትና የምድርን አፈጣጠር አስመልክቶ ያስተነትናሉ። የአላህን የፍጥረታት ስሪት አይተው ይደነቃሉ። ይህ ባላቸው ኢማን ላይ ኢማን ይጨምርላቸዋል። ከዚያስ ምን ይላሉ? ረበና ማ ኸለቅተ ሃዛ ባጢላ ጌታችን ሆይ ይህንን እኮ እንዲሁ በከንቱ አልፈጠርከውም ይላሉ። እና ከእሳት ቅጣትም ጠብቀን ብለው ይማጸኑታል። ያው ሱራው ላይ እንደምታውቁት ሌሎችንም ዱዓ እንደሚያደርጉ ወይም አላህን በተለያየ መልኩ እንደሚማጸኑ ተገልጿል። ስለዚህ እድሜያችን በገፋ ቁጥር በእውነት እድሜያችን እየጨመረ ሳይሆን አላህ ከወሰነልን የተገደበ እድሜ የሆነ ያህል እየቀነሰብን እንደሆነ ማስታወስ ይገባናል። ሌላው የዒድን
ቁም ነገሮች ስናስተውል የምናገኘው ደግሞ የዒድ መደንገግ ራሱን የቻለ አንድ ከአላህ ዘንድ የመጣ እርሱ ለኛ ሲል የሚደነግገው ነገር መሆኑን እንድናስተውል ያደርገናል። ከዚህ ጋር ተያይዞ ደግሞ የሚወሳው የኛን ህይወት የሚመራው አላህ መሆኑን እናውቃለን። ልብ በል ሰዎች እንደፈለጉ ቀናትን መርጠው እነኚህን ቀናት እየጠበቁ ማክበር በእስላም አይፈቀድላቸው። ለምን? ቀናት ልዩ ትኩረት ተሰጥቷቸው በበዓል እንዲያልፉ የሚደነግገው አላህ ብቻ ነውና። ለዚህ ነው አስሐቡ ሱነን ባወሩት ሐዲስ ላይ አነስ ብን ማሊክ እንደሚሉት መልእክተኛው ዓለይሂ ሰላቱ ወሰላም ወደ መዲና በመጡበት አጋጣሚ ሁለት እነኚህ የመዲና ሰዎች የሚጫወቱባቸውን እንደ ክብረ በዓል የሚያከብሯቸውና የሚጫወቱባቸውን ቀናት አገኙ። ልብ በል አሁን የሚጫወቱባቸው የሚለው ሐዲስ ላይ የተጠቀሰ ነው እና የሚጫወቱባቸው የሚለው የሚያሳየው በአምልኮዊ ይዘት እያከበሯቸው ራሱ ላይሆን እንደሚችል ነው። ይባባል። ስለዚህ የግድ ይሄ ሃይማኖታችን ነው ብለው ቢሆንና መልእክተኛው ቢቀይሩባቸው አዎ የሌላ ሃይማኖትን በዓል ማክበር ክልክል መሆኑ ምንም ጥርጥርም ውዝግብም የለውም ይባላል። ነገር ግን እንዲሁ እንደ ጨዋታ ራሱ ሁለት ቀናትን መርጠው እነኚህን ቀናት በጨዋታ እያከበሩ ባሉበት መልእክተኛው ዓለይሂ ሰላቱ ወሰላም ሲመጡ ጠየቋቸው። ምንድናቸው እነዚህ ሁለት ቀናት ሲሏቸው ሁለት በጃሂልያ ያው ስንጫወትባቸው የነበሩ ቀናት ናቸው አሉ። በዚህ ጊዜ ምናል መልእክተኛው ዓለይሂ ሰላቱ ወሰላም ኢነላህ ቀድ አብደለኩም ቢሂማ ኸይረን ሚንሁማ፣ አላህ በእነዚህ ሁለት ቀናት መካከል ሁለት የተሻሉ ቀናትን ቀይሮላችኋል። ስለዚህ የመደንገግ በዓላትን ቀይሮ የማጽደቅ መብት የአላህ ብቻ ነው። ከዚህ ጋር ደግሞ የምናየውና የምናስተውለው ቁም ነገር የበዓሉ መደንገግን ብቻ ሳይሆን በዓል በብዛት ሰዎች የሚደሰቱበት ዓመታዊ ቀን ወይም ክብረ በዓል ከመሆኑ ጋራ በዚህም ላይ ደግሞ ሰዎች በብዛት ይህንን ሲያደርጉ የሚያስቡት አጋጣሚ ፈጥረው ተሰባስበው ደስታቸው መግለጽ ከመሆኑ ጋራ ይህንን ለማድረግ ራሱ የአላህ ስብሓነሁ ወተዓላ ድንጋጌ ከላይ መምጣቱ ህይወታችን ባጠቃላይ የሚመራው በሱ ድንጋጌና ህግጋት ብቻ መሰረት መሆኑን ያሳየናል ማለት ነው። ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ላ ሸሪከ ለህ ወቢዛሊከ ኡሚርቱ ወአነ አወሉል ሙስሊሚን። ሰላቴ እርዴ ወይም ደግሞ የአምልኮ ተግባሬ ሁሉ ህይወቴም ሞቴም ለአላህ ነው በል። ስለዚህ ህይወታችን መኖራችን ሁሉ ለአላህ ከሆነ መሞታችንም ለአላህ ብቻ መሆን ካለበት የህይወታችን አካላት የህይወታችን እንቅስቃሴዎችና ተግባራት ሁሉ የአላህ ናቸውና እሱ በፈቀደልን መልኩ ብቻ ማሳለፍ ይጠበቅብናል። ስለዚህ በዓል መደንገጉን ራሱ እንመልከት። ይሄ አላህ ራሱ ቀኑን መርጦ እንድናከብረው ደንግጎልናል። ስለዚህ ድንጋጌ ከአላህ ብቻ ነው። እኛ ሙስሊሞች ነን፣ ለአላህ ትእዛዝ ራሳችንን ያስገዛን ነንና በዚህ አላህ በያሰመረልን ህይወት ላይ ራሳችንን ጠብቀን ማኖር ይጠበቅብናል ማለት ነው። ሌላው የዒድን በዓላት ስናስብ መጀመሪያ የሚደነገገው ከቤት ከመውጣታችን በፊት ራሳችንን ማጽዳትና ገላችንን መታጠብ። ይህን አስመልክቶ አንዳንድ ዑለማዎች ይህ ውዝግብ የሌለበት ሱና እንደሆነ ገልጸዋል። እንደዚሁም ከዚህ ባሻገር ስንወጣ የተሻለ የክት የሚባል ጥሩ ያማረ ልብስ ለብሰንም መሆኑ የተደነገገና የሚወደድ ነው። ይህ ራሱን የቻለ ሌላ የሚያሳየው ነጸብራቅ አለ። እርሱም ኢስላም በነዛፋ ወይም ደግሞ በንጽህና ላይ ትኩረት እንደሚያደርግ ነው። ናም አንዳንድ ሰዎች ይህ ርዕስ ሲነሳ ወዲያው የሚያነሱት አንድ ሐዲስ አለ፣ ነዛፈቱ ሚነል ኢማን። እንዲህ የሚል ትክክለኛ ሐዲስ የለም። ትክክለኛ ሐዲስ ግን ሐዲስ አቢ ማሊክ አልአሽዓሪ في صحيح مسلم الطهور شطر الإيمان ያሉት ሐዲስ ነው። አው الطهور بضم الطاء شطر الإيمان
ንጹህነት ወይም የሸሪዓ የጣሃራ ህግ የኢማን አንድ ክፍል ነው። ሸጥር የሚባለው ግማሽም ሊሆን ይችላል፣ ከዛም ሊያንስም ይችላል። ብቻ የሆነ ክፍል እንደሆነ ያሳያል። ግን ይሄ ግልጽ ነው። ሁለተኛ ደግሞ ከዚህ ጋር በተያያዘ በተለይ ሰዎች በሚሰባሰቡባቸው ቦታዎች ላይ ሰዎች ራሳቸውን ከቆሻሻ አንጽተው መሄዳቸው የሚደነገግ መሆኑን ያሳያል። ለዚህ ነው በጁምዓ ቀን መታጠብ የተደነገገው። ይሄ غير معقول المعنى አይደለም። ጁምዓ ቀን ለጁምዓ መታጠቡ ምክንያቱ አንዳንድ ሐዲሶች ላይ ተጠቅሷል። ለምሳሌ ሐዲስ አይሻ ላይ في ይሄ መጀመሪያ የተደነገገበትን ምክንያት እናታችን አይሻ ረዲየላሁ ዐንሃ አስታውሳለን። ወደ መልእክተኛው የሆነ ሰው መጣና የሆነ ሽታ አገኙ። ያው የበረሃ ኑሮ ታውቃላችሁ፣ ሙቀቱ ላቡ ብዙ ነው እና የዛኔ ሰዎች እንዲህ ነበሩ። ከስራ ጋራ የዋሉ ያላቸው የመታጠብ ተመቺነትም ይሄን ያህል አልነበረምና ይሄንን ሲያደርጉ መልእክተኛው በዛ ሰዓት ምን አሉ? ለው ተሰልቱም ሊየውሚኩም هذا ለዚህ ቀን እንኳን ብትታጠቡ አሉ። በሌላ ዘገባ ላይ ደግሞ ለማንኛውም ሙስሊም በሳምንት አንድ ጊዜ የሚታጠብበት ቀን ሊኖረው ይገባል ይላሉ في الصحيحين። ራሱን እና ሰውነቱን የሚገላውን የሚያጥብበት ቀን ሊኖረው ይገባል ይላሉ። ይሄ እንግዲህ በጥቅሉ ነው ጁምዓ የሚለው ቃል ሳይጠቀስ ማለት ነው። ወይላ የጁምዓ ህግ የታወቀ ነው። ስለዚህ ይሄ ንጽህና ትልቅ ቦታ አለው እና ይህ ሲሆን ደግሞ በተለይ ከንጽህና ባሻገር መልካም ያማረ የክት ልብስ መልበስ ደግሞ የሚደነገግ ሲሆን ይህ ሰዎች ዘንድ የሚኖርህ ቀረቤታ የተሻለ መሆኑ ችግር እንደሌለው ያሳያል። ይህን የምልበት ምክንያት ምናልባት አንዳንድ ሰዎች ዋናው በውስጥህ ያለ ንጽህና እንጂ የውጭህ ችግር የለውም ብለው ሊያስቡ ይችላሉ። ወይ ደግሞ መልካም ልብስ መልበስ በራሱ ሰዎች ዘንድ ጥሩ ልብስ ለብሶ መታየት ተገቢ እንዳልሆነ ወይም ይህን ያህል ትኩረት ሊሰጠው የሚገባ እንዳልሆነ ሊያስቡ ይችላሉ። በኢስላም ግን ይህ ትክክለኛ ግንዛቤ አይደለም። ሐታ ለሰዎች ብሎ እንግዳ ሲመጣብህ ጥሩ ልብስ ለብሰ መዘጋጀት ሊሆን ይችላል። መልእክተኛው ዓለይሂ ሰላቱ ወሰላም በተለይ በ9ኛው ዓመተ ሂጅራ ከተለያዩ ቦታዎች ወደ እሳቸው የሚመጡ ወፍዶች ያኒ የልኡካን ቡድን ነበሩ፣ ኢስላምን ለመቀበል ከተለያዩ ቦታዎች የሚመጡና ለዛ ብለው የሚለብሷቸው የተወሰኑ ኩታዎችና ያማሩ ልብሶች ነበሯቸው። ለጁምዓ የሚለብሱት የተለየ ልብስ ነበር እና ይህ ነገር በኢስላም የተደነገገ መሆኑን ያሳያል ማለት ነው። አሁን ይህ ሲባል በዚህ ላይ ድንበር ማለፍም ተገቢ አይደለም። ማለትም አንዳንድ ሰዎች በተቻላቸው አቅም በቃ ልብሳቸው በጣም የጠራ በጣም የተስተካከለ ካልሆነ ወደ ውጭ ላይ ወጡ ይችላሉ እና ለዚህ ብለው ብዙ መስዋዕትነት ይከፍላሉ። ይህ ተገቢ አይደለም። መልእክተኛችን ዓለይሂ ሰላቱ ወሰላም አንዳንድ ቦታዎች ላይ አልበዛዛ ያኒ ለራስ ብዙ አለመጨነቅ ከኢማን እንደሚቆጠር ተናግረዋል። ማለት ከአለባበስ አንጻር ማለት ነው። ስለማበጠር ራሱ አስመልክቶ የተናገሩት ሐዲስ አለ የተወራ ከሰነድ አንጻር ውዝግብ ቢኖረውም እና በየቀኑ ሳይሆን አንድ ቀን እያለፋችሁ ያሉበት ሐዲስ አለ። የሚቀባ የፀጉር ዘይት ወይም ቅባትም ቢሆን ለምሳሌ እና አንድ ሐዲስ ላይ ሰሐቢዩ እንዳለ ወካነ የእምሩና አን ነሕተፊየ አሕያንን አንዳንድ ጊዜ ባዶ እግራችንን እንድንሄድ ያበረታቱን ነበር። በተለይ በድሮ ጊዜ ደግሞ ይሄ ብዙም ያልተለመደ ነገር አልነበረም እና ማለት ነው። እና ይሄ ነገር ችግር የለውም እና በዚህ ላይም ድንበር ማለፍ ተገቢ አይደለም ማለት ነው። ያ ኻዲመ الجسم كم تشقى لخدمتها تعبت نفسك فيما فيه خسران أقبل إلى النفس فاستكمل فضائلها فأنت بالروح لا بالجسم إنسان አንተ ሰው የሆንከው በሩህህ እንጂ በደን በሆነው ገላህ ወይ ሰውነትህ አይደለምና ዋናው መመለስ ያለብህ ወደ ውስጡ ማንነትህ ነው፣ ወደ ሩህህ ነው። ግን ይህንን ማድረግ ደግሞ የላይ ማንነትህን ማሳመርን የሚከለክል አይደለም። ሁለት የሚጋጩ ነገሮች ይመስሉ እንዴት እናድርግ ብሎ መጨናነቅ አያስፈልገውም ማለት ነው። እንደዚሁም አንድ ሰው እንደሚታወቀው ከዒድ ጋር በተገናኘ ከሚደነገጉለት ነገሮች መካከል አንዱ ወደ ዒድ ሶላት ከመውጣቱ በፊት የዒዱ በዓል ዒድ አልፊጥር ከረመዳን በኋላ ያለው የፊጥር በዓል ከሆነ መልእክተኛው ዓለይሂ ሰላቱ ወሰላም ያደርጉ እንደነበሩት ቢያንስ የተወሰኑ ተምሮችን በልቶ መውጣቱ ይወደድለታል። በተቃራኒው ዒድ አልአድሓ ከሆነ ግን
ምንም ሳይበላ መጀመሪያ የሚበላው ከሚታረደው ኡድሂያ መሆኑ የተወደደ ነው። ሳይበላ ወጥቶ መጀመሪያ የሚቀምሰው ከታረደው ኡድሂያ መሆኑ የተወደደ ይሆናል። ለምን ሁለቱ ተለያዩ? እንግዲህ የሸሪዓ ህግጋት ሚስጥራቸው እጅግ የጠለቀ የመጠቀ ነው። ግን ከዚህ ጋር የተወሰኑ ቁም ነገሮችን ማወቅ እንችላለን። የመጀመሪያው አላህ ስብሓነሁ ወተዓላ የፈቀደልንን ፈቃድ በደስታ መቀበልና መተግበር ራሱን የቻለ አንድ ዒባዳ ነው። አሁን የዒድ አልፈጥር ሰላትን ከመስገዳችን በፊት ስንወጣ ተምር ወይም ሌላም ነገር ቀምሰን መውጣታችን ሱና ነው ሲባል ከዚህ ቀን በፊት የነበሩት የተወሰኑ ቀናት አንድ ወር ያህል በዛ ሰዓት ከፈጅር በኋላ አንበላም ነበር። ስለዚህ ይሄ ቀኑ ተለይቷል። አላህ ዛሬ ፈቅዶልናል እና አንተ ምግቡ ባያስፈልግህ እንኳን የአላህን ፈቃድ በደስታ መቀበልህን ለማንጸባረቅ ይህን ማድረግህ ተፈላጊ ነው ማለት ነው። كما قال عليه الصلاة والسلام عليكم برخصة الله التي رخص لكم وقال عليه الصلاة والسلام إن الله يحب أن تؤتى رخصه كما يكره أن تؤتى معصيته وفي لفظ كما يحب أن تؤتى عزائمه الله سبحانه وتعالى ወንጀሎችን ሰዎች እንዳይሰሩ እንደሚጠላው ወንጀል መስራታቸውን እንደሚጠላው ሁሉ የሱ ያግራራውን የፈቀደውን ነገር መስራታቸውን ይወዳል ይላል። በሌላኛው ዘገባ ላይ ደግሞ አላህ Subhanahu Wa Ta'ala አጥብቆ የደነገገውን ህግ መስራታቸውን እንደሚወድ ሁሉ ሰዎች ይህን ማድረጋቸውን እንደሚወድ ሁሉ ያገራውንም ነገር እሱ ስለፈቀደ መስራትን አላህ ይወዳል። ግን እሱ ያገራው መሆን አለበት እንጂ በዑለማዎች መካከል ውዝግብ ያለባቸውን ጉዳዮች እየተከታተለን ከውዝግቡ ሁሉ ቀላሉን ገሩን መውሰድ ይሄ በጣም አደገኛ አካሄድና ዑለማዎች ያወገዙት። አሁን በርግጥ ምናልባት ውዝግቡ በጣም ጠንካራ ከመሆኑ አንፃር መረጃዎቹ እኛ ዘንድ ወደ አንዱ እንድናደላ በር ያልከፈቱልን ወይም እኛ አቅማችን ያልፈቀደ ከመሆኑ አንፃር በእንዲህ አይነት ጠባብ ሁኔታ ላይ ቀላሉን አንድ ሰው ቢመርጥ ችግር አልነበረው። ግን ሁሉ ጊዜ በዑለማዎች ውዝግቦች ላይ ቀላሉን መምረጥ ይሄ ዑለማዎች ምናልባት በአንድ ድምጽ ያወገዙት የአንዳንድ አደገኛ አካሄድ ያላቸው ሰዎች መገለጫ ነው። ምናልባት ከኢስላም ሊያስወጣ እንደሚችል አንዳንድ ዑለማዎች ጠቁመዋል። ምን ተተበዐ ሩኸስ العلماء ተዘንደቅ ይላሉ። ዝንዲቅ ነው የሚሆን። ለምን ዓላማው የአላህን ህግ መፈጸም ሳይሆን ቀላሉን መምረጥ ነው። የራሱን ዲን ነው መጨረሻ ላይ የሚፈጥረው ማለት ነው። በትክክል የራሱ ዲን ሊሆን ይችላል ተቀይሮ። የሐጅ ስርዓት አለ ለምሳሌ ራሱን የቻለ ህግ አለው አይደል? መጀመሪያ እንዴት አደርጋለህ ከዛ እንዴት አደርጋለህ። ይሄኛውን መተው ይሻላል። ይሄኛውን ደግሞ ከሌ ፈቅዷል፣ ያኛውን ከሌ አግራርቷል ብለህ ሁሉንም ቀላሉን ከመረጥክ ማንም የማያውቀው አዲስ ሐጅ ነው የምትፈጥረው። ገብቷችኋል? አደጋ ነው የሚሆነው ማለት ነው። ማንም እነዛ አንደኛውን የፈቀደ ሌላኛውን አልፈቀደም። አልሙሂም ይሄ ሌላ ርዕስ ነው። ግን ይህንን ማስታወስ ተገቢ ነው። አላህ የፈቀደውን ነገር እሱ ስለፈቀደው ብለን መስራታችን አጅር ያስገኝልን ይችላል። ቀላል ቢሆንም ማለት ነው። የገራ ስለሆነ አላህ ያገራውን ነገር እሺ ብለን መቀበላችን ተገቢ ነው። ሌላው ደግሞ ከዚህ የሚወሰድ ሌላ ትልቁም ነገር አለ። የዒድ አልፈጥር ማለዳ ሲወጣ መብላቱ ለዒድ አልአድሓ ደግሞ አለመብላቱ የሚያሳየው ምንድን ነው? አንድ ሰው አላህ የደነገገውን ነገር ሲፈጽም በሸሪዓ ትኩረት የተሰጠው ነገር እስከሆነ ድረስ ከዚህ ትኩረት የሰዎችን እይታ የሚያነሳ ተግባር መተግበር የለበትም። ይሄ ሐታ ሰላትም ላይ እናስተውላለን። መልእክተኛው ዓለይሂ ሰላቱ ወሰላም የዒድ ቀን ከሰላት በፊት ምንም አይነት ኹጥባም ይሁን አዛንም ኢቃምም አልነበራቸው። ተግባባን? እና ይህ በተለይ በአንዳንድ ህግጋት ላይ የሚንጸባረቅ እውነታ ነው። ያንን ነገር በሸሪዓ ትኩረት ተሰጥቶት ካገኘን ያንን ነገር እንፈጽም ከተፈለገ ሌላ ምናልባት መልካም ስራ ቢሆን እንኳን ወይም ዒባዳ ቢሆን እንኳን ያንን የሚሻማ ነገር በጊዜው ማድረጉ ተገቢ ላይሆን ይችላል። እና ገደቡንም እንድናከብር ያደርገናል። ለዚህ ነው ጾም ራሱ ፀሐይ ልክ ስትገባ ያኔ ጾማችንን ማፍረሳችን ተወዳጅ ነው። አለመቆየት ማለት ነው ሱና ሆኗል። ለምን? አንደኛ ቀደም እንዳልኩት የአላህን ፈቃድና ያግራራውን ህግ መቀበልን ያሳያል።
ሁለተኛ ደግሞ ልዩነቱን ታጎለዋለህ። ይህ ሰዓት የጾም ሰዓት ነው፣ ይሄኛው ደግሞ የፊጥር ሰዓት ነው። አጉልተህ ታሳየዋለህ የሁለቱን ልዩነት ማለት ነው። ለምሳሌ የጁሙዓን ኹጥባ ብንመለከት መልእክተኛው ዓለይሂ ሰላቱ ወሰላም የጁሙዓ ኹጥባን ከማድረጋቸው በፊት ሌላ አይነት ትምህርት አይሰጡም ነበር። አሁን ትምህርት መሰጠቱ በራሱ አይከለከልም። ምንም እንኳን በሐዲስ ላይ መልእክተኛው ዓለይሂ ሰላቱ ወሰላም ነሃ ዐኒል ሒለቅ የውመል ጁሙዓ የሚል ሐዲስ አለ። የጁሙዓ ቀን ክብ ሆኖ መሰባሰብን ከልክለዋል የሚል ሐዲስ አለ እና አንዳንድ ዑለማዎች ይህን ተመርኩዘው ከጁሙዓ ኹጥባ በፊት ምንም አይነት ትምህርት በመስጂድ መሰጠት የለበትም ይላሉ። ግን የተሻለው አቋም ይሄ አይከለከልም። የተከለከለው ለሰዎች ለጁሙዓ በትክክለኛው መስመር ወይም ሰልፍ ላይ ተቀምጠው ባሉበት ያንን በሚያበላሽ መልኩ ክብ መስራት ነው። ሒለቅ የተባለው እሱ ነው፣ ሐልቅ አይደለም። ሐልቅ ታውቃላችሁ፣ መላጨት ማለት ነው። እና ነሃ ዐኒል ሐልቅ ብሎ የሚያነባ አንድ ትልቅ ዓሊም ነበር። በፊት አላወቀም እሱና አቡ ሱለይማን አልኸጣቢ እንደሚለው መጨረሻ ላይ እንደዛ አይደለም እኮ ይሄ እኮ ዐኒል ሒለቅ ነው፣ መሰብሰብ እንዲህ ክብ መስራት የተከለከለው ሲለው ጀዛከላሁ ኸይረን ፈረጅተ ዐኒ ያለ እኔ ጁሙዓ ከሆነ በቃ ሁሌ እኔ መላጨት አይቻልም እያልኩኝ ጁሙዓ ልላጭም ነበር አለ። መላጨት ያለበትን ነገር ሁሉ ማለት ነው። ለምን ነሃ ዐኒል ሐልቅ ብሎ ነው የሚያነበው። አልሙሂም ያ ከመሆኑ ጋራ ግን የተሻለው የቱ ነው ተብሎ ቢጠየቅ ያለምንም ጥርጥር ከጁሙዓ በፊት ምንም ነገር አለመኖሩን፣ በተለይ ሰው ተሰብስቦ ያው የተማሪዎች ጉዳይ ይለያል። ለምሳሌ ትምህርት ይኖራል በየቀኑ የሚሰጥ ሊሆን ይችላል እና ጁሙዓ የሚመቻቸው ሰዎች ጠዋት ሊማሩ ይችላሉ። ግን ጁሙዓ የመጣውን ህዝብ ጁሙዓ ሶላት ለመስገድ የመጣውን ህዝብ ለማስተናገድ ብሎ ለምሳሌ ብዙ ቦታዎች ላይ ትርጉም ይሰጣል። የኹጥባው ትርጉም ቅድሚያ ማለት ነው። ልብ በሉ ክልክል ነው እያልኩ አይደለም። ግን ያ ነገር ዋናው በኹጥባው ሰዓት ላይ ሰዎች ትኩረት ሰጥተው እንዲያዳምጡ የታዘዙትን ትዕዛዝ የሚያዳከም ሊሆን ይችላል። ትኩረታቸው ምን ላይ ሆነ? ሰዎች ከዛ በፊት የሚሰጠው ትምህርት ላይ ሆነ ከዛ በኋላ ቶሎ ሰዓቱ እስኪያልቅ ነው የሚጠብቁት ማለት ነው። ተግባባን? ከዚህ አንጻር የተሻለው ምን ይሆናል? ጁሙዓን ራሱ አብዛኛው ሰው በሚገነዘበው ቋንቋ፣ ኹጥባውን ራሱ አብዛኛው ሰው በሚገነዘበው ቋንቋ ማስተማር ይቻላል። ወይም ደግሞ ከጁሙዓ በኋላ ቢሆን የተሻለ ይሆናል። መሄድ የፈለገም ይሄዳል ማለት ነው። ሰው ይህንን ነገር ሊጠብቀው ይገባል። ጁሙዓ ኹጥባ አለ ተደንግጓልና ያንን ነገር ጠብቆት ሰዓቱ ሲደርስ ሊሳተፍበት በቃ ሊያዳምጥ ይገባል ማለት ነው። ይሄ ነው የሸሪዓን ህግጋት ከፊታቸውም ከኋላቸውም ጥበቃ ማድረግ ያስፈልገናል። ሰው ለዚህ እንዲዘጋጅ ግብአት ማድረግ ያለብን ነገር ሁሉ ግብአት ማድረግ ተገቢ ይሆናል። ይሄ አንድ ምሳሌ ነው። አሁን ትዝ ስላለኝ ነው። እና ፊል ሐቂቃ ብዙ የእስላም ህግጋትን ስናስተውል እንዲህ አይነት ጥበቦችን ልናስተውል እንችላለን። ያኒ አንዲት ሰሓቢያ ለምሳሌ ባሏ ሞቶባት ያው ኢሕዳድ የሚባል ነገር አለ። 4 ወር ከ10 ቀን ትቀመጣለች። የዛኔ ሽቶ መቀባት፣ መጋጊያጥ የመሳሰሉት ነገሮች እንደሚከለከሉ ይታወቅ ነው። እና ልክ ቀኑ ሲያልቅ ሽቶ አምጡልኝ አለችና ሽቶውን ተቀባች። እና ምን አለች? ሽቶ አሁን አስፈልጎኝ አይደለም፣ ነገር ግን ይሄ ነገር ስላለቀ ቀኑ ስላለቀ ብዬ ነው አለች። ልብ በል፣ እንደዚህ ነው መሆን ያለበት አንድ ሙስሊም ማለት ነው። የሆነ ነገር ይከለከላል። ልክ አሁን የዒድ አልፊጥርን ህግ ስንመለከት ቀናቱ አለቁ። ስለዚህ ወዲያው በሚቀጥለው ቀን ጠዋት ገና ከመውጣቱ በፊት ይህን ነገር መብላት ጥሩ ሊሆን ይችላል። በተቃራኒው ደግሞ ዒድ አልአድሓ ላይ ኡድሒያ የመጀመሪያው ምግብህ ይሁን የሚል ያስገዳጅ ህግ የለም በትክክለኛው አቋም ጠይብ፣ ወይም ተቅሪበን በሁሉም ዑለማዎች ስምምነት ማለት ነው። ግን ሱናው የሚታረድ ነገር ካለ ከሚታረደው ነገር መብላቱ ነው አሉ። ለምን? ይህን ነገር አላህ ደንግጓል እና ይሄ የደነገገውን ነገር ደግሞ አንተ ከምንም ይበልጥ ማክበርህን ለዚህ መጓጓትህን ተግባራዊ በሆነ መልኩ ለማሳየት ከምንም በፊት እሱን መብላት ትፈልጋለህ። ይህን ማድረግህ ራሱን የቻለ አንድ ሚስጥር አለው ማለት ነው። ስለዚህ የሸሪዓ ህግጋትን ሁል ጊዜ ማክበር፣ ማላቅ ተግባራዊ በሆነ መልኩ መሆን አለበት። ذلك ومن يعظم حرمات الله فهو خير له عند ربه። ይህ እንግዲህ ከዚህ ከሚታረዱ እንስሳት ጋር በተያያዘ የመጣ አንቀጽ ነው ሱረቱል ሐጅ ላይ አለፍ ብሎ ምን ይላል? ذلك ومن يعظم شعائر الله فإنها من تقوى القلوب። የአላህን ግልጽ የሆኑ ታላላቅ ህግጋትን
የሚያልቅና የሚያከብር ሰው ይህ የልቡ ምንድነው ፍራቻ ውጤት ነው ማለት ነው من تقوى القلوب أي صادرة ذلك صادر من تقوى القلوب ማለት ነው ولذلك ሌላኛው ከዚህ ጋር የተያዘው ህግ እንደሚታወቀው በተለይ ዒድ አልአድሓ ላይ ለአላህ እርድ ወይም መስዋዕትነትን ማቅረብ እና ይህንን አስመልክቶ በጣም ብዙ ቁም ነገሮችን መውሰድ እንችላለን አላህ Subhanahu Wa Ta'ala የፈጠራቸው እንስሳት ለአላህ ተብለው ብቻ እንጂ ሊሰዋ አይገባም ወደ አላህ ለመቃረብ ብለን እንጂ ለሌላ ብለን አንሰዋቸው ማለት ወደ ሌላ ለመቃረብ ብለን አንሰዋቸው እርድ ብዙ አይነት ነው ስጋውን ብቻ አስበን ለመብላት በየትኛውም ጊዜ ልናርድ እንችላለን እና ያን ስናደርግ ያው ቢያንስ የአላህን ስም ጠርተን ማረድ አለብን ግን ራሱን የቻለ እንደ ዒባዳ ተቆጥሮ ቁርባን ተደርጎ የሚታረድ የሚሆነው በተወሰኑ አጋጣሚዎች ብቻ ነው አንዱ ይህ ነው አልኡድሂያ የሚባለው ማለት ነው እና ይህንን አስመልክቶ አላህ Subhanahu Wa Ta'ala ትልቅ ተግባራዊ የሆነ ቁም ነገር ለሌሎች ህግጋት ራሱ ነጸብራቅ የሚሆን ንግግርን ያስተላለፈልን من على لن ينال الله لحومها ولا دماؤها ولكن يناله التقوى منكم የምታርዷቸው እንስሳዎች ስጋዎቻቸው አላህ ዘንድ አይደርሱም ወይ አላህን አያገኙም ወላ ዲማኡሃ ደሞቻቸውም ተፈልገው አይደለም በቀጥታ ደሙ አላህ ዘንድ የሚደርስ ሆኖ አይደለም ولكن يناله التقوى منكم ከናንተ ልብ ውስጥ ለሱ ያላችሁ ፍራቻና ጥንቃቄ ግን አላህ ዘንድ ይደርሳል ትልቁ የሚፈለገው ነገር ይሄ ነው እዚህ ነው የአምልኮ የመጨረሻው ግብ ሆነ يا ايها الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم ايش تتقون እሱን እንድትፈሩ በቃ አዕቡዱ ካለ በኋላ መጨረሻ ላይ لعلكم تتقون አለ የአምልኮ ተግባራት ሁሉ የመጨረሻው ግብ ተቅዋ እንደሆነ የሚያሳይ ነው ጾምን ማስመልከተው እንዳለው ማለት لعلكم تتقون ስለዚህ ይህ ኑሱክ ወይም እርድ የተቋ መገለጫ ነው የተውሂድም ትልቅ ነጸብራቅ ነው ለምን የነዚህ እንስሶች ፈጣሪ አላህ ነውና እነሱን በማረድ ወደ አላህ ብቻ ነው መቃረብ የምንችለው ወደ ሌሎች ማረድ አንችልም فصل لربك وانحر ለጌታ ስገድ ለሱም ብለህ እረድ ይላል ከዚህ ውጭ አይቻልም ወደ ሌሎች ወደ ፍጥራን ለመቃረብ ብሎ ማረድ አይቻልም في صحيح مسلم حديث علي من التنيا عليه الصلاه والسلام لعن الله من ذبح لغير الله ይላል ከአላህ ሌላ ያረደን ሰው አላህ ረግሞታል ወይም ይርገመው ዱዓም ሊሆን ይችላል ማለት ነው እና ይህ ሐቂቀተን ትልቅ የህይወታችን ስንቅ ሊሆን የሚችል ቁም ነገር ነው የምንሰራውን ስራ ሁሉ ለአላህ ብሎ ማዋል ለሱ ብሎ መስራት ፈጣሪያችን እሱ ነው በዚህ ኑሮ ላይ የሚያስፈልገንን ያሟላልንና የሚያሟላልን እሱ ነው ስለዚህ ተግባራዊ የሆነ ምስጋና የሚያስፈልገናል ለዚህ ነው ይሄንን የዒድን በዓል አስመልክቶ አላህ Subhanahu Wa Ta'ala ምናልባት ሁለቱንም ዒዶችን አስመልክቶ ይህን መሰል ነገር ያስተላልፈናል አንድ ቦታ ወሊተከብሩ الله على ما هداكم ولعلكم تشكرون ይላል አላህ ስለመራችሁ እሱን በንግግር እንድታልቁ ነው አላሁ አክበር እያላችሁ ማለት ነው እሱንም እንድታመሰግኑ ነው ይላል ስለዚህ እነዚህን እንስሳት የሰጠህ አላህ ነው አይደል ከአላህ ዘንድ ይሄ ራሱን የቻለ አንድ ጸጋ ነው እኮ ያስታውሰናል ሌላ ጊዜ የምንበላው ስጋ ለካ የአላህ ነው እንዲህ አይነት እንግዲህ እነሱ እንስሳ ናቸው ህይወት አላቸው ግን እሱ ፈቅዶልን እነሱን አርደን ስጋቸውን እንበላለን ሁሉ ጊዜ ይሄ ይከሰታል እና አሁን ለአላህ ብለን ስናርድ ያንን ጸጋ እንድናስታውስም ያደርገናል ولذلك من على سورة الحج له والبدن جعلناها لكم من شعائر الله لكم فيها خير فاذكروا اسم الله عليها صواف እንደዚሁም وليطوفوا بالبيت العتيق قال በኋላ ምናል أو ألف ويذكروا اسم الله في أيام معلومات على ما رزقهم
من بهيمة الأنعام ويذكر اسم الله في أيام معلومة على ما رزقهم من بهيمة الأنعام እነዚህ በሂመት الأنعام የሚባሉት ሶስት አይነት እንስሶች ናቸው ግመል እንደዚሁም በሬ እና የበሬ ዘር ወይ ላም ሊሆን ይችላል ወይም ጥጃ የሚባል ሁሉም አንድ ዘር ነው ሶስተኛው ደግሞ በግና ፍየል እንደ አንድ ይታያሉ እና ይህ ከአላህ የመጣ ስጦታ መሆኑን ራሱ ማስታወስ ተገቢ ነው በተለይ መጀመሪያ አካባቢ ያው መልእክተኛው በተላኩበት ዘመን የነበሩ አረቦች እነኚህን እንስሳት አስመልክቶ የነበራቸው ጥንቁት የወጣ እምነት ነበረ ትክክለኛ ያልሆነ ራሳቸው የፈጠሩት ዲን አለ በዚህ ላይ እና ያንን ሁሉ ውድቅ የሚያደርግ ነበር ሌላው ከዚህ ጋር በተያያዘ የሚወሳው ነገር አንድ ሰው መቼም ወደ ሶላት ሲወጣ ተክቢር ማለቱ አይቀርም እና ይህ ያው የሚነሳበት ጊዜን አስመልክቶ ህግጋቱ ራሱን የቻለ ሌላ መብራሪያ የሚያስፈልገው ነገር ነው ግን ድምፅን ጮክ አድርገን የአላህን ስም ማውሳታችን ወሊቱከቢሩ ላህ ዐላ ማ ሀዳኩም እንደተባለው አላሁ አክበር لا إله إلا الله والله أكبر ولله الحمد ይህንን ስንል የአላህን ታላቅነት በልባችን እንደምናምነው ሁሉ በግልጽም ድምጻችንን ጮክ አድርገን እናወሳለን ግልጽ እናደርጋለን እናውጃለን የሱም ብቸኛ ተመላኪነትም እንደዚሁ ምስጉንነትም ውዳሴና ምስጋና ሙሉ በሆነ መልኩ የሚገባው ለሱ ብቻ እንደሆነ እናውጃለን ይህ ትልቁም ነገር ነው ከዚህ የምንወስደው ኢዝሃር ሸዓኢሪላህ የአላህን ህግጋት ግልጽ በሆነ መልኩ መፈጸም የሙስሊም መገለጫ ነው ወይዕተዝ ቢዲኒ ሙስሊም በዲኑ ላይ አይደራደርም እና አያፍርም መልካም ነገር ያዘ ሰው እንዴት ነው የሚያፍረው ማፈር እኮ የሚገባው ሌላ ነው ከአላህ ውጭ ሌላን የሚያመልክ ፈጣሪውን ትቶ ፍጡሩን የሚያመልክ እንደዚህ አይነቱ ነው መደበቅ ያለበት ሙስሊም ዲኑን ይዞ እንዴት ነው ወደ ኋላ የሚለው ትክክለኛውን የነብያት በአጠቃላይ ከመጀመሪያ እስከ መጨረሻው ዲን የሆነውን እስላምን አላህ ለግሶት ይሄንን ዲን ግልጽ ከማድረግ የሚያሳፍር ስሜት እንዴት በልቡ ሊያድር ይችላል ይሄ ትልቅ ውድቀት ነው በኩራት መንፈስ መንበጣረር አይፈቀድም ግን ያንን እያለን ሳይሆን አልኢዕቲዛዝ አለማፈር ማለት ነው ግልጽ ማድረግ ሰዎችን በግልጽ መልኩ ወደ እስላም መጣራት فإن تولوا فقولوا اشهدوا بأننا مسلمون እንደዚህ ነበር ዳዕዋው ማለት ሰዎች ባይቀበሉ እንኳን አንተ ሙስሊምነትህን በቃ መስኩርልን ያው እኛ ሙስሊሞች ነን እንደናንተ አይደለንም እያልክ እንድትናገር አስተደንግጎልሃል ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين እኔ ከሙስሊሞች ነኝ ይላል ስለዚህ ነገር ትልቁም ነገር ነው الاعتزاز بالإسلام አንድ ተግባራዊ የሆነ ጭብጥ ነው ማለት ነው እንደዚሁ ሌላው በዒድ ቀን የሚደነገገው ደግሞ ሰላት ነው ይህ ሰላት ሙስሊሞች ከሌሎች ቀናት በተለየ መልኩ አንድ ላይ ተሰባስበው የሚፈጽሙት ነው እና በተቻለ አቅም ከመስጂድ ይልቅ ወደ ሙሰላ ሰፊ የሆነ ሰዎች ሊሰባሰቡት ለሚችል ሜዳ ወጥተን ነው የምንሰግደው አይደል ያ ደግሞ የሚያንጸባርቀው ሌላ ነገር አለ እሱም አንደኛ ሙስሊሞች በተቻለ አቅም ልባቸው በተውሂድ ላይ አንድ ሆኖ ጸንቶ መሰባሰባቸው ተፈላጊ እንደሆነ ምክንያቱም እነኚህን ታላላቅ የኢስላም መገለጫዎችንና ህግጋትን የሚፈጽሙት እንዲህ በአንድነትና በህብረት ነው ህብረታቸው እጅግ አስፈላጊ ነው ኢነ هذه أمتكم أمة واحدة وأنا ربكم فاعبدون ስለዚህ የነሱ መሰባሰብ በአካል ብቻ ሳይሆን በልቦናም መሆን ይጠበቅበታል በአካል መሰባሰብ ብቻውን በቂ አይደለም አዎ ተገቢ ነው አንድ የተደነገገ ነገር ነው ይህን ማንጸባረቅም ያስፈልጋል ማስታወስም ያስፈልጋል አንገብጋቢነቱ ጥያቄ ውስጥ አይገባም ሆኖም ይህ ከመሆኑ ጋራ ከዚህ ይበልጥ አንገብጋቢው ደግሞ የልብ አንድነት ነው هو الذي أيدك بنصره وبالمؤمنين وألف بين قلوبهم
لو أنفقت ما في الأرض جميعا ما ألفت بين قلوبهم ولكن الله ألف بينهم إنه عزيز حكيم الله السنو بأرداتونا بمؤمنو كانتان يتنكره ይላቸዋል የነሱ ልቦና የሚያስማማው እሱ ነው وألف بين قلوبهم تأليف የሚባለው ማስማማት ነው ማገጣጠም በመድር ላይ ያለውን ሁሉ ወጪ ብታደርግ አንተ የነሱን ልቦና አንድ ማድረግ ማስማማት አትችልም ነበር ይላቸዋል ለመልእክተኛችን አለይሂ ሰላቱ ሰላም ولكن الله ألف بينهم الله ግን አንድ አደረጋቸው በረሱል ሰለላሁ ጊዜ ሁሉም ከዛ በፊት ይገዛ የነበረውን ጣዖት የነበረበትን የህይወት መስመር ሁሉ ጥሎ በመልእክተኛው አመራር ስር ተሰባሰበ አላህ እንዳደረጋቸው በተውሂድ ጥላ ስር ነበር የተሰባሰቡት ይህ የልቦናቸው አንድነት ከአላህ ዘንድ የመጣ ምንድነው ጸጋ ነው ኒዕማ ነው ትልቅ ኒዕማ ነገር ግን ይህንን ረስቶ አንድ ያደረጋቸውን የተውሂድን ይዘት ረስቶ እንዲሁ በአካልና በቃል ብቻ እንዲሰባሰቡ ጥረት ማድረግ ፍሬም አያፈራም ክብደት የሌለው አንድነት ነው የሚሆነው እንደ አይሁዳውያን አይነት تحسبهم جميعا وقلوبهم شتى እንዳለ አላህ Subhanahu Wa Ta'ala አንድ ላይ ያለው አድርገህ ታስባቸዋለህ ልቦናቸው ግን የተለያዩ ናቸው ይላል ምንም እንኳን በእስላም ላይ ለመዝመት ሲፈልጉ ሁሉም ቢሰባሰቡም አንድ ቢሆኑም ማለት ነው والذين كفروا بعضهم أولياء بعض إلا تفعلوه تكن فتنة في الأرض وفساد كبير እነዚያ የካዱ ሰዎች ከፊላቸው ለከፊላቸው ወዳጅ ነው ይህንን የማታደርጉት ከሆነ ይላል ልብ በል ኢላ ተፍዐሉሁ ኢላ ያኒ ኢን ላ ማለት ነው ተፍዐሉሁ ይህንን የማታደርጉ ከሆነ ተኩን ፊትነቱን ፊል አርድ ምድር ላይ ፈተና ይኖራል ወፈሳዱን ከቢር ትልቅ ብልሽትም ይሆናል ይከሰታል በምድር ላይ ሶላት ይህንን የሙስሊሞችን አንድነት የሚያንጸባርቅ ከመሆኑ ጋር በሌላ በኩል ደግሞ የአላህ ድንጋጌ ምን ያህል ጥበበኛና ምን ያህል ከበስተኋላው ብዙ ግቦችን ያዘለ እንደሆነ ያሳየናል ልበል የሰዎችን በዓል ስትመለከት እኮ ብዙ አምልካዊ ነገሮች አይደነገጉም ራሳቸው ፈጥረው ካልሰሩ መስተቀር ማለት ነው እኛ ዒዳችን ራሱ ድንጋጌው አምልኮ አለበት ሶላትን ስገዱ ዛሬ በዓላችሁ ነውና እንደፈለጋችሁ ተዝናኑ ጨፍሩ ዝለሉ አይደለም የተባልነው አይደል መጀመሪያ ከሚተገበሩት ነገሮች አንዱ ሶላት ነው በየትኛውም ደስታ ውስጥ ብትሆን የአላህ ባሪያ መሆንን አትርሳ እንደማለት ነው ሌላው ከሶላቱ ሂደት ከሚወሰዱ ቁም ነገሮች መካከል አንዱ ይህ የዒድ ሶላት ስብስብ የአኺራውን ስብስብ ሊያስታውስህ ይችላል ከዚህ በፊት እንዳልነው ኢብኑ ረጀብ እና ሌሎች እንዳሉት በዱንያ ያለ ማንኛውም ነገር የአኺራ ነገር ያስታውሳል ብለዋል ከዚህ በፊት ያልታየ ትልቅ ስብስብ የሰዎች የህዝብ መትመምን ስትመለከት ካካሄዱ አንጻር ራሱ ሰዎች ከቀብራቸው ተነስተው ወደ አኺራ የሚሄዱበትን ሂደት ያስታውሳል መሰባሰባቸውም በሜዳ ላይ አንድ ላይ መሆናቸውም የአኺራ አረሳት ወይም ሜዳ ላይ መሰባሰባቸውን ሊያስታውስ ይችላል ስለዚህ የዚህኛው ክስተት ለዚያኛው ዝግጅት እንድታደርግ ሊጋብዝህ ይችላል ማለት ነው ልክ እንደዚሁ መልእክተኛችን አለይሂ ሰላቱ ወሰለም ወደ ዒድ ሰላት ሲወጡ የሚሄዱበትን መንገድ ቀይረው በሌላ መንገድ ይገቡ ነበር የተባለው ካን يخالف الطريق የሚለውን አስመልክቶ አንዳንድ የእስላም ሊቃውንት ምን አሉ ይህ የተፈለገበት ዓላማ ወይ የሚሄድበት ምድር እንዲመሰክርለት ነው አሉ ወይ ደግሞ በጀማዓ ስለሆነ በብዛት የሚካሄደው የሙስሊሞችን ቁጥር ማሳየት ነው የውሸት ቁጥር ፈጥሮ አይደለም ያለውን የሙስሊሞችን ቁጥር ለሌሎች ማሳየት ተገቢ ነው እና ይህ የኢስላም ጠላቶች የሚጠሉት ነገር ቢሆንም ግን የነሱን ልቦና በዚህ መልኩ እንዲርድ ማድረግ ተገቢ ነው ምንም የሚፈጠር ነገር የለም ነገር ግን ይህ መልካም ነገር በምድር ላይ መኖሩ ሙስሊሞች መብዛታቸው ራሱን የቻለ ትልቅ የምድር
መኖር እና ዋስትና ነው። ይህን ኢዝሃር ማድረግ ተገቢ ነው ማለት ነው። እንደዚሁም በዒድ ከሚደነገጉ ተግባራት መካከል አንዱ ኢዝሃር አስሩር ወልፈረህ ደስታን ግልጽ ማድረግ ነው። እንዲያውም አንዳንዶች ከአልሓፊዝ እብን ሐጀር ወገይሪሂ በዒድ ቀን ደስታን ግልጽ ማድረግ እና ለሰዎች ማንጸባረቅ ከዒድ መሰረታዊ ህጋት መካከል አንዱ ነው ይላሉ። ግን እንደሚታወቀው ይህ ደስታ ለከትን ያጣ መሆን የለበትም። ምክንያቱም በመደሰት ሽፋን አላህ የከለከለው ነገር የምንሰራ ከሆነ ይህ ተገቢ አይደለም። ተገቢ ያለመሆንም ብቻ ሳይሆን የአላህን ጸጋ በትክክል አላህ ለሚወደው ነገር እያዋልን አይደለም ማለት ነው። አሁን አንዳንድ ጊዜ በዒድ ቀን ወይም የዒዱ ቀን በሚውልባቸው ቀናት አካባቢ የሚከሰቱ የሙስሊሞችን ልቦና የሚሰብሩ ክስተቶች ይኖራሉ። በተለያዩ ዓለማት በሙስሊሞች ላይ የሚደርሰውን ጭቆና ስትሰማ እጅግ ያሳዝናል እና ያ ነገር ልቦናችንን ሊነካው ይችላል እና አንዳንዶች ምናልባት ይህን አስመልክቶ እኛ ዛሬ ዒድ ሆነው ብንደሰት ግን ስንት የተቸገሩ የታረዙ የተጨቆኑ ወንድሞች አሉን፣ ስለዚህ ደስታን ግልጽ ማድረግ ተገቢ አይደለም ይላሉ። እዚህ ላይ ችግሩ ድንበር ማለፉ እንጂ ለሙስሊም ወገኖቻችን መጨነቃችን ይሄ አንድ የኢማን መገለጫ ነው፣ የሚያጠራጥር አይደለም ወይም ጥያቄ ውስጥ የሚገባ አይደለም። ግን በዒድ ቀን መደሰት የለብንም የሚለው የመጨረሻው ድምዳሜ ትክክል አይደለም። ምክንያቱም የምንደሰተው በሌላ መነሻና ምክንያት ነው። የዒድ ቀን በመሆኑ የአላህን ጸጋ በማየታችን ነው። ይህንን እንድናደርግ ያደረገን መነሻ ሌላ ነው። የሚያሳዝኑ ነገሮች ደግሞ ተከስተው ከሆነ ያ ሊያሳዝነን ይችላል። ግን ችግሩ ብዙ ሰዎች እንዲህ አይነት በቃል ደረጃ ተቃራኒ የሚመስሉ ነገሮችን አንድ ላይ መሰብሰብ ይከብዳቸዋል። እንዴት አንድ ሰው በአንድ ጊዜ እየተደሰተ እየተከፋ ጊዜ ማሳለፍ ይችላል ይላሉ። ምክንያቱ ከተለየ ልክ ኡሱሉል ፊቅህ ላይ አንዳንድ ርዕሶች ላይ ኢንፊካከል ጂሃ እንደሚባለው ይሄ የሚከብድ ነገር አይደለም። የሚያስደስት አንድ ነገር አለ፣ የሚያሳዝንህ ሌላ ነገር አለ። ምክንያቶቹ የተለያዩ ናቸውና ማለት ነው። ግልጽ ነው። እና ይህ እንደ ምሳሌ ብናመጣው አንድ ትልቅ የዒባዳ ሰው እና ዓሊም ወይቃል ኢነሁ አልፉደይል ብን ዒያድ አው ገይሩሁ ማለት ዘገባው ላይ ራሱ አንዳንድ ቦታ አልፉደይል ብን ዒያድ እንደሆነ ተጠቅሟል። ግን ሌላም ሰው ሊሆን ይችላል። ግን ዓሪፍ ምን ዓሪፊን ተብሏል። እንግዲህ ራሱን የቻለ እስጥላህ ነው። እና ልጁ የሞተ ቀን የአላህን ውሳኔ እጁን ከፍተው መቀበሉን ያለምንም ተቃርኖ የአላህን ውሳኔ መቀበሉን ለማሳየት ብሎ ሳቀ። ልጁ ሞቶ እንግዲህ ያው ትልቅ የሐዘን ቀን ነው እና የሆኑ ሰዎች ሲጠይቁት ለምን ሲሉት ምን አለ? ቀደ አላሁ ቀዳአን ፈአረድቱ አን አርዳ ቢቀዳኢሂ አለ። አላህ የሆነ ውሳኔን ወሰኔ ደግሞ የአላህን ውሳኔ ወድጄ መቀበል ስለፈለግኩ ነው አላቸው። ይህ ነገር ከዛ በኋላ ለመጡ አንዳንድ ዑለማዎች ትንሽ ጠናቸው እና ኢብኑል ቀይም እንደሚያወሱት ሼኹል ኢስላም ተይሚያን ያው ሼኹን ማለት ነው ጠየቁ። መልእክተኛው ዓለይሂ ሰላቱ ወሰላም ልጃቸው ኢብራሂም የሞተ ቀን ምን ተፈጠረ? አለቀሱ፣ እንባ አውጥተው አለቀሱ አይደል? ሌላም ጊዜ እንደዚያው አንብተዋል። የልጃቸው ልጅ ሊሞት አረመት ውስጥ እንዳለ ሲያውቁ ማለት ነው። እና መልእክተኛው ዓለይሂ ሰላቱ ወሰላም ዓላ ኩሊ ሐል ሲጠየቁ ራሱ ምንድን ነው ተብሎ፣ ምክንያቱም ሰሓቦችም ጥያቄ ነበራቸው። ቀጥታ ነው ሲያለቅሱ፣ ቀጥታ ጠብቀው ራሱ አይደለም፣ በዛው ቅጽበት ነው የጠየቋቸው። ምን አሉ መልእክተኛው? ቃለ ሃዚሂ ረሕመቱን ጀዐለሃ አላሁ ፊ ቁሉቢ መን ሻአ ሚን ዒባዲህ ወኢነማ የርሐሙ አላሁ ሚን ዒባዲህ አርሩሐማ። ይሄ ረሕማ መራራት እዝነት አላህ በሚፈልገው የባሮቹ ልቦና ውስጥ የሚያኖረው ነው እና አላህ ደግሞ የሚያዝነው ለሚያዝኑት ነው አሉ። ለአዛኞች ነው አላህ የሚያዝነው። ስለዚህ ጥሩ መገለጫ ነው ማለት ነው። አልሙሂም ኢብኑ ተይሚያ ሲጠየቁ ምን አሉ? ያለምንም ጥርጥር የነቢያችን ዓለይሂ ሰላቱ ወሰላም ሀዲ ወይም መመሪያ የተሻለ ነው አሉ። ለምን? ምክንያቱም ይሄ እጅግ አዋቂ የተባለው ሰው ያው እኛ ወንጀለኛው ያለ አይደለም፣ እየወቀስነውም አይደለም። ግን ስናነጻጽር
ከረሱል ሰለም ያው በልጦ አይደለም መቼም እሱ የሳቀው አይደለ እንዴ እሳቸው لا يرضى بقضاء الله عز وجل ابدا ከማን የበለጠ ቅድሚያ የሳቸው ማንነት እዚህ ላይ ለኛ ተምሳሌት ነው ግን ምን አለ ኢብኑ ተይሚያ መልስ ሲሰጥ የነብያችን አለይሂ ሰላም እንዲያውም እዚህ ላይ ይበልጥ የተሻለ መሆኑን ገለጸ እና የዚህ ሰው ልቦና ከሁለቱ የዒባዳ መገለጫዎች መሽሃድ من مشهدي العباده ማለትም የአላህን ምን ማድረግ ቀዷ በእሽታ መቀበል ማለት ነው እሱን ውሳኔ ወዶ መቀበል እሱ አንድ ራሱን የቻለ ዒባዳያ ነው አይደለም ይሄኛውና ለፍጡራኑ ማዘን የእዝነት መገለጫ ማን ዒባዳ ነው ረህማ ሁለቱን አንድ ላይ የዚህ ሰው ልቦና ማካተት አልቻለም ማለት ጠባብ ነው አንዱን ብቻ ነው ገብታችኋል ወይ ይሄኛውን ነው መቀበል የቻለው ስለዚህ ሳቀሱ የመልእክተኛችን ግን የተሻለ ነው ለምን ምን አሉ የኢብራሂም ሞት ላይ ምን ነበር ያሉት قال ولا نقول الا ما يرضي ربنا حزناتهم ተናገሩ በግልጽ መልኩ ግን قال ولا نقول الا ما يرضي ربنا ጌታችንን የሚያስደስት እንጂ አንናገርም በቃል ደረጃ በልብ ግን ያዝናል ان القلب لا يحزن وان العين لا تدمع አይን ያነባል ምንም ችግር የለው ተግባባን المهم ልክ እንደዚሁ አንዳንድ ሰዎች በዒድ ቀን ወይም እንደዚህ ሰዎች ሊደሰቱባቸው በሚችሉ በዓላት ላይ የእስላም በዓላት ላይ የሆነ ችግር ተፈጥሮ ከነበረ ከሁለት አንዱን እንጂ ሁለቱንም ማስተናገድ ይከብዳቸዋል ይህ ስህተት ነው ማለት ነው ነዓም አንድ የተከለከለ ነገር አለ እንደዚህ ሁሉ ጊዜ በሮሮና በስሞታ መልኩ ሙስሊሞች እንዲሆኑ እያለቀሱ ድክመትን ማንጸባረቅ ተገቢ አይደለም በተለይ ድክመትን ማንጸባረቅ የሚለው ላይ በደንብ አስምሩልኝ يعني الله عز وجل يقول ولا تهنوا ولا تحزنوا وأنتم الأعلون إن كنتم مؤمنين أتدكموا أتزنوا ملال وأنتم الأعلون إن كنتم مؤمنين إن أنت ناتشو يبلاي إن أنت أمان تسكوناتشو درسنا تلقوا نقر إن شرطنا أمواتنا لا أموالنا إذا لا دموا يبلاي النت بهنا وستن قصة ليتشار أدلم يمسباركونا يوسنا أدل هي الماستوالي جدا كذي أنصار شيخ الإسلام ابن تيمية بزيه ملكو ሙስሊሞችን ሙስሊማ ሁሉ ጊዜ ያወሩ ብቻ መጨናነቅና ራስን አዳክሞ ማሳየት ተገቢ አይደለም ይላል እንጂ ልብ ውስጥ የሚሰማ ሐዘን እሱ ራሱን የቻለ ራሱን የሚገልጽ አንድ የአምልኮ መገለጫ ነው ማዘን መራራት ማለት ነው ከጨካኝ ከልብ ደንደና ስብዕና የበለጠ እስላም ዘንድ ቦታ ያለው አዛኝ የሆነ ልቦናና ስብዕና ያለው ሰው ነው ነገር ግን ከዚህ በፊት እንዳልነው በዒድ ቀን ሊኖረው የሚገባውን ደስታ አስመልክቶ ያው ከዚህ በፊት ምናልባት አንዳንድ ትምህርቶች ላይ ተገልጸው ሊሆን ይችላል አንዳንዶች ተገቢ ያልሆኑ ነገሮችን ሊሰሩ ይችላሉ እና ያ ደግሞ ሲሆን አንዳንዴ ወንጀልነቱ እየታወቀ ከሚሰራው የበለጠ አይ ችግር የለውም ተብሎ በእስላም ስም ተቀባብቶ ምናልባት በአንዳንድ የቴሌቪዥን እስላማዊ ሊባሉ የሚችሉም በሚል ሲያም የሚጠሩ የቴሌቪዥን ጣቢያዎች የሚቀርቡ ፕሮግራሞችም ይበልጥ የከፉ ናቸው ለምን ይሄ ነገር ችግር እንደሌለው እያቀረበ ለሰዎች የሆነ ፈር እየቀየሰ ያለ የአከባበር ስርዓት ነው ወንድና ሴት የሚቀላቀልበት በሚዲያ ሴቶች እንግዲህ ህዝብ ምናልባት መላእክት ሚሊዮኖች የሚያዩት ጣቢያ ላይ ቀርባ እስላምን እንግዲህ ለመስበክም ይሁን የእስላማዊ ፕሮግራሞችን ለማቅረብም መቅረቧ እንደ ዑለማዎች አካሄድ በየትኛው መዝሀብ የሚፈቀድ ሊሆን አይችልም ግን አንዳንድ ነገሮች ተቀጣጥለው ወደ ሆነ ውጤት ሰዎች እንዲያመሩ ሲፈልጉ ፊት መክፈት እሺ ኺላፍ አለው ችግር የለም የሰይልች ድምጽ አውራ ነው አይደለም ያ ሌላ ርዕስ ነው አውራ አይደለም ሁለቱን ያገጣጥምና ከዛ በቲቪ መምጣት ትችላለች ማለት ነው ይላል እንደዛ አይደለም أوردها سعد وسعد مشتمل ما هكذا يا سعد تورد الإبل እንደዚህ አይደለም ድምሩ ተግባባን እንዲቀላል አይደለም ዑለማዎች ዘንድ በዚህ መልኩ ህዝብን ሰብስባ ፊት ለፊት እንዲቁጭ ብላ የምታስተምር ሙሐደራ የምታደርግ ወንዶች ማለት ነው ተሰብስበው ሊሆን ይችላል የሚያዩት የነበረች እንኳን ሰሃቢ አይደለም ዓሊም የሆነች ዓሊማ ነበረች
አይታወቅም። አይሻ ቤቷ ሳትወጣ በመጋረዳ ቁጭ ባለችበት 2-3 እየሆኑ እየገቡ ሊጠይቋት ይችላሉ። ችግር የለም ኪታብን ብታስተምር እኮ ችግር የለም። አሁን እኛ እያልን ያለ ነው ግን ይለያል። ፊት መክፈትን የፈቀዱ ዑለማዎች ራሱ የማይፈቅዱት ስራ ነው እንደዚህ። በዚህ ላይ ወጣት ከሆነ በዚህ ላይ ተኳኩላና ተጋጊጣ ከሆነ በዚህ ላይ የሳቀችም ምን እያለችም ከሆነ የትኛው ዓሊም ነው ይሄንን የሚፈቅደው? የትኛው መዝሀብ ነው ይሄንን የሚፈቅደው? ይሄ የማይመስል ነገር ነው። ለማንኛውም የዒድ ቀን በዚህ መልኩ የአላህን ስብሓነሁ ወተዓላ ታላቅነት እያወሳን የምናሳልፍበት ነው። ግን ከነዚህ ሁሉ ትምህርቶች መካከል የመጨረሻው ጭብጥ ሆኖ የምናገኘው አላህን ስብሓነሁ ወተዓላ መፍራትና መጠንቀቅ ነው። ቅድም እንዳልነው ምክንያቱም ከሁሉም የአምልኮ ተግባር በስተጀርባ የሚገኘው ጋያ ወይም ግብ ይህ ከመሆኑ አንጻር ያለምንም ጥርጥር ይህንን ለማጠናቀቅ ይህንን ተግባራዊ በሆነ መልኩ በህይወታችን ላይ ተፈጻሚ ለማድረግ የሚያግዘን ሊሆን ይገባል። በዒድ ቀን የሚፈጠረው ደስታው ራሱ በአንድ በኩል ከአምልኮ ተግባራት በኋላ የሚመጣ ከመሆኑ አንጻር ለነፍሳችን እረፍትም ነው። አላህ ሱብሓነሁ ወተዓላ ሁሌ ሳንሰለች እየቆምን እየጾምን እንድናሳልፍ ግዴታ ያደርግብን አይደል? ለዚህ ነው አቡ ደርዳ እና ሰልማን አስመልክተው የታወቀ ታሪክ አላቸው። ሁለቱ አንድ ላይ ነበሩ። መልእክተኛው ዓለይሂ ሰላም አንድ ላይ አድርገዋቸው ነበር እና ሰልማን የአቡ ደርዳን የዒባዳ ትጋት አይተው ትንሽ እንዲቀንስ ያዙት ነበር። ኢነ ሊረቢከ ዐለይከ ሐቀ ወኢነ ሊነፍሲከ ዐለይከ ሐቀ ወኢነ ሊአህሊከ ዐለይከ ሐቀ ፈአዕጢ ኩለ ዚ ሐቅን ሐቀህ። ለጌታህ በነፍስህ ላይ ሐቅ አለው፣ መብት አለው ማለት ነው። ለነፍስህ ሐቅ አለ፣ ለቤተሰብ ሐቅ አለ። ሁሉንም የሚገባውን ሐቅ ይሰጣሉ። መልእክተኛው ዓለይሂ ሰላም ይሄ ነገር ከሰልማን እንደተነገረ ሲሰሙ አሁን ብለው አረጋገጡ። ትክክል ነው አሉ። ምንም እንኳን ያው አብዛኛዎቻችን በዚህ መልኩ ዛሬ መመከር አያስፈልገን። ሐቁን የራሳችንም በደንብ ነው የምናውቀው አይደል? የሌሎችንም ነገሮች የአላህ ሐቅ ሲባል ነው ወደኋላ የምንለው። ግን የሚፈለገው ምንድነው? የአላህ ድንጋጌ ሚስጥሩ ብዙ ነው እና በሆነ ጊዜ የሚኖርህ የደስታ መንፈስ ከዒባዳ ማለት እንደዚሁ ከሚፈጸሙ ትክክለኛ ወሳኝ ከሆኑ እንደ ሰላት ካሉ ዒባዳዎች፣ ጾም ካሉ ዒባዳዎች የተወሰኑ ሰዓታትንም ቢሆን ርቀህ በደስታ በፈንጠዝያ ብታሳልፍ ይህ ነገር ላንተ ለሌላ ዒባዳ እንድትነሳሳ ብርታትና ስንቅ ሊሆን ይገባል አይደለም? فإذا فرغت فانصب وإلى ربك فارغب فإذا فرغت فانصب ما فرغت ጨረስክ ማለት ነው። ዒባዳ ምናምን ሰርተህ ጨረስክ። ከዛስ በቃ ጨርሰሃል ወደ ቤትህ ግባ አልሐምዱሊላህ አይደለም። ፈንصብ እንደገና ተነስተህ ትሰራለህ፣ ታርፋለህ፣ ትመለሳለህ። እንደዚህ ነው ህይወታችን። እና ይህንን ማስታወስ ተገቢ ነው። በእያንዳንዱ ህይወታችን ላይ አላህን ማስታወስ እኮ በተለያዩ መልኩ ሊገለጽ የሚችል ተግባርና ዒባዳ ነው። ለዚህ ነው ለምሳሌ ሙዓዝን ብንመለከት ነው ያለው ኢኒ ለአሕተሲቡ ነውመቲ ከማ አሕተሲቡ ቀውመቲ ይላሉ። የምተኛውን የተወሰነ ሰዓት የምተኛውን መኝታዬን ወይም እንቅልፌን ልክ ለአላህ ብዬ ቆሜ እንደምሰግደው እና ያንን ሳደርግ ደግሞ አጅር አገኛለሁ ብዬ ተስፋ እንደማደርገው በዚህም ላይ ተስፋ አለኝ አለው። በመተኛት እኮ ነው ተስፋ ያለው። ለምን በመተኛቴ እረፍት ሰውነቴ ያገኛል፣ ይጠናከራል፣ ከዛ የበለጠ ዒባዳ ለመስራት ያግዘኛል ማለታቸው ነው አይደል? ሁሉ ነገር ጸጋ ይሆናል እንደዚህ ከሆነ። ስለዚህ በአላህ ህግ ጥላ ስር የሚመራ ህይወት ምንኛ ያማረ ህይወት ነው። ሁሉንም ነገር ስታስበው በአጅር የተሞላ ሆኖ ታገኘዋለህ። እኛ ብልጥ ከሆነን እረፍታችን ራሱ አጅር ያስገኛል። ችግራችን ሰብር ስታደርግ ለዚህ ነው መልእክተኛው በሚታወቀው ሐዲስ ላይ ሰሒህ ምን አሉ? عجبا لأمر المؤمن إن أمره كله له خير وليس ذلك لأحد إلا للمؤمن إن أصابته سراء شكر فكان خيرا له وإن أصابته ضراء صبر فكان خيرا له
የሙእሚን ጉዳይ እንዴት የሚደንቅ ነው አሉ። ዐጀበን ሊአምር ልሙእሚን ሁሉ ነገሩ ምንድን ነው? ኢነ አምረሁ ኩለሁ ኢለል ኸይር ስራው ሁሉ ጉዳዩ ሁሉ መጨረሻው ኸይር ነው። ይሄ ደግሞ ለሙእሚን እንጂ ለሌላ አይደለም፣ ለማንም አይከሰትም አሉ። ይሄ እድል ለሙእሚን ብቻ የሚሳካ ነው። መልካም ነገር ሲያጋጥመው ሸከር አላህን ያመሰግንና ኸይር ይሁንለታል፣ አጅር ያገኛል አላህን በማመስገኑ አይደል? መጥፎ ሲያጋጥመውስ ወይ ጉዳት ቢያጋጥመው ሰብር ያደርጋል ለአላህ ብሎ ማለት ነው። ይሄ የሙእሚን አንዱ ልዩነት ይሄ ነው። አማራጭ ስላጣ ብቻ አይደለም ሰብር የሚያደርገው፣ ይሄ ማንም አያቅተውም አይደል? ለአላህ ብሎ ይህንን አስታውሰው አጅር አገኝበት ይሆናል እያለ ይሕተስብ፣ ይህም ኸይር ይሆንለታል። ስለዚህ ምንም ያጋጥምን አጅር ታገኛለህ። ይሄ ለሙእሚን እንጂ ለማን ሊሆን ይችላል? ወዛሊክ ሸይኹ ልእስላም ኢብኑ ተይሚያ ይህንን ተግባራዊ በሆነ መልኩ ከሚገልጹ ዑለማዎች ነበር። ምን አለ? ማዛ የፍዐሉ አዕዳኢ ቢ፣ ጠላቶች ምን ሊያደርጉኝ ይችላሉ አለ። ቃል ኢነ ሐብሲ ኸልዋ፣ ቢያስሩኝ ኸልዋ ነው፣ ከሰዎች ተነጥዬ ራሴን የምመረምርበትና ዚክር የማደርግበት ወቅት አገኘው ማለት ነው። የሆነ እስር ቤት ቢከትል ወቀትሊ ሸሃዳ፣ ቢገሉኝ ሸሂድ እሆናለሁ ሰምዓት አላህ ዘንድ። ወኢኽራጅ ሚን በለዲ ሲያሓ፣ ከሀገሬ ቢያስወጡኝ ደግሞ ከቢያባሩኝ ሌላ ሀገር ማየት ነው፣ ዒብራ ነው። ብዙ ቁም ነገር የምትማርበትን ትምህርት የምትቀስምበት ጉዞ ይሆንልሃል። ቃል ኢነ ጀነቲ ወቡስታኒ ፊ ሰድሪ፣ የኔ ጀነት የኔ መኖሪያ ጀነቴ በልቤ ውስጥ ነቻል። ማን ልብ ውስጥ ያለውን ጀነት ነጥቆ ሊያወጣበት ይችላል? አይችልም። ወሊዛሊክ ምን ይል ነበር እሱ ራሱ ይህን ሁሉ ኢብኑል ቀይም ይጠቅሱታል ፊ ኪታብ አልዋቢል ሰይብ። ምን ይል ነበር ሸይኹ ልእስላም ኢብኑ ተይሚያ? ኢነ ፊ ዱንያ ጀነ መን ለም የድኹልሃ ላ የድኹሉ ጀነት አልአኺራ፣ በጀነት ውስጥ በዱንያ ውስጥ ጀነት አለች ይላል። በዱንያ ውስጥ በአኺራ ብቻ ሳይሆን በዱንያ ውስጥ የሆነ ጀነት አለ። ግን የትኛው ጀነት ነው ያለው? የኢማን ጀነት ነው። የኢማን ጥፍጥና የምታገኝበት ነው። በእያንዳንዱ እንቅስቃሴ ላይ የአላህን ጸጋ የምታስታውስበት፣ እርካታን የምትወርስበት ጀነት ነው። ይችኛዋ ጀነት ያልገባ ሰው የአኺራ ጀነት አይገባም ማለት። ስለዚህ ህይወታችን በአላህ ህግ ሲመራና በዚህ ህግ የሚፈለገውን ግብ እያስተዋልን የእሱን ውዴታ እየፈለግን የሚያጋጥመንን ነገር ሁሉ ወደ አላህ እያቀረብን የምንመራው ከሆነ ወላሂ ትልቅ ጀነት ነው ይሄኛውም። አላህ ከአኺራው በፊት የዱንያውን ጀነት ገብተው በዚያ በዘላለማዊ የጀነት ህይወት ደግሞ በደስታና በፍስሐ የሚኖሩ እንዲያደርገን እንጠይቀዋለን። ትምህርቱ እዚህ ላይ ያበቃል። هذا والله أعلم وصلى الله على محمد وآله وأصحابه أجمعين.